የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ልደታቸው የነበረ ሲሆን 80ኛ ዓመት ልደታቸው ቀን ላይ ይፈረማል ብለው የጠበቁት የኢራንና የአሜሪካ ስምምነት ሊፈረም ሁለቱም ከተቀመጡና ስምምነቱ ሊፈረም አንድ ሰዓት ሲቀረው እስራኤል በሊባኖስ ላይ ድንገተኛ ከባድ ጥቃት መፈጸሟን ተከትሎ ኢራን ስምምነቱን ጥላ ወጥታለች። በእስራኤል ላይም ከባድ ወታደራዊ እርምጃ ወስዳለሁ በማለት ሚሳኤል ልተኩስ ሰዓታት ሲቀራት ዳግም በተደረገ ድርድር ኢራን በእስራኤል ላይ ልተኩስ የነበረውን ሚሳኤል አልዝባ አሁን ላይ ለድርድር እየተቀመጠች ሲሆን በትራምፕ የልደት ቀን ላይ ግን አልፈራረምም ስትል ዳግም ኢራን ከስምምነቱ ወጥታለች። በዝርዝር የማስደምጣችሁ ይሆናል። ኢራንና አሜሪካ ይደርሱታል የተባለው ስምምነት አሁን በኢራንም በአሜሪካም ወገን በይፋ የተረጋገጠ ሲሆን ስምምነቱ የፊታችን አርብ በጄኔቫ ከተማ ስብሰባው ሊካሄድና ሊፈረም እንደሆነ ተመልክቷል በስዊዘርላንድ። ይህን ተከትሎም ዝርዝር መረጃዎች ወጥተዋል፣ አስደምጣችኋለሁ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው ይበልጥ ከድጡ ወደ ማጡ እየሆነ የመጣው የመካከለኛው ምስራቅ ጉዳይ ፕሬዝዳንት ዶናልድ ጄ ትራምፕን በእጅጉ ሲያስጨንቃቸው በዛሬው ዕለት አድሯል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 80ኛ ዓመት የልደት በዓላቸውን ያከበሩት ዛሬ ነበር። በስምምነታቸው በዚህ ዕለት ከኢራን ጋር የሚደረሰው ስምምነት ይፈረማል በማለት በተደጋጋሚ ከሳምንት አስቀድመው ሲናገሩ ቆይተው ነበር። ኢራን ግን በእጅ አላለችም። ስምምነቱን ከማስታወቅም በዘለለ በልደት ቀናቸው እንዲፈረም አልፈለገችም። ስምምነቱ መፈረሙ ሲቃረብ ግን እስራኤል በቤሩት ላይ ደግሞ ጥቃት ማድረሷል። ሌላኛው ለፕሬዝዳንት ዶናልድ ጄ ትራምፕ በእንቅርት ላይ ጆሮ ደግፍ የሆነና አጋራቸው የእስራኤሉን ፕሬዝዳንት ቤንያሚን ኔታንያሁን በጣም አስቸጋሪ ሰው ሲሉ የጠሩበት ክስተት ሆኖ አልፏል። የሆነ ሆኖ ከመካከለኛው ምስራቅ የምስራች ተሰምቶ አድሯል። ኢራን ከዚህ ቀደም በተደጋጋሚ ስምምነት አልተደረሰም ስትልበት የነበረውን ከአሜሪካ ጋር ይደረሳል የተባለውን ስምምነት በይፋ ስምምነት መደረሱን ብታረጋግጥም ለፊርማ ግን በትራምፕ የልደት ቀን ሳይሆን የፊታችን አርብ በጄኔቫ ተቀጣጥራለች። በመካከለኛው ምስራቅ ለ107 ቀናት የቀጠለው መጠነ ሰፊና አውዳሚ የበርካታ ሀገራትን ኢኮኖሚ ያመሰው የጦርነት ቀውስ ለ66 ቀናት የዘለቀው ተሰባሪ ሆኖ በንጥልጥል የቆየው የተኩስ አቁም ውጥረትም ወደ አዲስ ዲፕሎማሲያዊ ምዕራፍ የሚቀይር ታሪካዊ ስምምነት መደረሱን በይፋ ዛሬ ሌሊቱን ከኢራንና ከአሜሪካ በኩል በተናጥል ተበስሯል። ዩናይትድ ስቴትስና የኢራን እስላማዊ ሪፐብሊክ የተኩስ አቁም ስምምነት ለተጨማሪ 60 ቀናት የሚያራዝመው ስትራቴጂካዊ የሆርሙዝ ወሽመጥም ዳግም ክፍት የሚያደርግና የኢራን የኒውክሌር መርሃ ግብር ዙሪያ ድርድሮች እንዲጀምሩ የሚያዝ የመግባቢያ ሰነድ ሙሉ በሙሉ ማጠናቀቃቸውን ሁለቱም ሀገራት ይፋ አድርገዋል። ይህ ስምምነት በመካከለኛው ምስራቅ ለወራት ሲካሄድ የቆየውን ጦርነት ከተቀሰቀሰ ወዲህ የተመዘገበ ታላቅ ዲፕሎማሲያዊ ስኬትም ተደርጎ በመሪዎች ዘንድ ተወስዷል። ይህ አዲስ ስምምነት ከመደረሱ በፊት የዓለም አቀፉን የነዳጅና የፈሳሽ ተፈጥሮ ጋዝን አቅርቦት 20 በመቶ ያንቀሳቀስ የነበረው የሆርሙዝ ወሽመጥ ዳግም ለመክፈት የታለመና ስምምነት ላይ የተደረሰ ቢሆን ሙሉ በሙሉ ወደ ቀድሞ ንግድ ፍሰት ለመመለስ ግን የተወሰነ ጊዜ ሊወስድ እንደሚችል ወታደራዊ ባለሙያዎች እንደሚያስረዱ ሲኤንኤን ጽፏል። ወሽመጡ ከባህር ፈንጂዎች ማጽዳት፣ የወደብ መሰረተ ልማቶችን መጠገንና አስተማማኝ የደህንነት ዋስትናን ማረጋገጥ በቀጣዮቹ ቀናት የሚሰሩ ታላላቅ ተግባራት ናቸውም ተብሏል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ በማህበራዊ ትስስር ገጻቸው ኤክስ ላይ ባስተላለፉት አስቸኳይ መልእክት በአሜሪካና በኢራን መካከል ታሪካዊ የሰላም ስምምነት ላይ መደረሱን አብስረዋል። ሁለቱም ተዋናይ ወገኖች ዩናይትድ ስቴትስና አሜሪካ ሊባኖስን ጨምሮ በሁሉም ውጊያ ግንባሮች ላይ ወታደራዊ ዘመቻዎች ዛሬውኑ በቋሚነት እንዲያከትሙ ወስነዋል። ስምምነቱ አሁን በተግባር ላይ ይውላልም ተብሏል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ራሳቸው ማህበራዊ ሚዲያ ትሩዝ ሶሻል ገጻቸው ላይ ሌሊቱን ባሳፈሩት መግለጫ ታሪካዊውን የምስራች ይፋ አድርገዋል። ከኢራን እስላማዊ ሪፐብሊክ ጋር የተደረገው ስምምነት አሁን ሙሉ በሙሉ ተጠናቋል። ለሁሉም እንኳን ደስ አላችሁ። እኔ አሁን የሆርሙዝ ወሽመጥን ያለምንም ክፍያ ክፍት እንዲሆን ሙሉ ስልጣን እየሰጠው ሲሆን በተመሳሳይ ሰዓት ዩናይትድ ስቴትስ የባህር ላይ ወታደራዊ ከበባን በአስቸኳይ እንዲነሳ አዘዣለሁ ብለዋል። የዓለም መርከቦች ሆይ አሁን ሞተራችሁን አንቀሳቅሱ፣ ሲከፈትላችሁ ማለፍ ነው ብለዋል። ትራምፕ አክለው የሆርሙዝ ወሽመጥ ይፋዊ አጠቃቀምና የባህር ፈንጂዎችን የማጽዳት ስራ በቀጣዩ አርብ በስዊዘርላንድ ሀገር ጄኔቫ ከተማ የሚፈጸመውን ይፋዊ የፊርማ ስነ ስርዓት በኋላ
በይፋ አስጀምረዋለሁ ብለዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በበኩሉ ባወጣው አስቸኳይ መግለጫ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚካሄዱ ወታደራዊ እርምጃዎች በሙሉ ከዛሬ ጀምሮ በአስቸኳይና በቋሚነት ማክተም አለባቸው በማለት ገልጸዋል። ስለ መጨረሻው ዘላቂ ስምምነት የሚደረጉ ድርድሮች የሚቀጥሉት አሜሪካን በመግባቢያ ሰነዱ ላይ የገባቸውን ሙሉ በሙሉ ግዴታዋን ስትተገብር ነው ብላለች። አሁን ላይ ስምምነት ለመድረስ ተስማምተናል እንጂ ገና ከአሜሪካ ጋር አልተፈራረምንም ያለችው ኢራን እስራኤልም በሊባኖስ ላይ የከፈተችውን ወረራና ጥቃት ማቆም አለባት፣ አለዚያ ግን ፊርማውን አታስቡት ብለዋል። ይህ ታሪካዊ ስምምነት እሁድ ምሽት ላይ በኤሌክትሮኒክ መንገድ ሊፈረም ጥቂት ሰዓታት ሲቀሩ ነበር በእስራኤል ምክንያት የተጨናገፈው የቀጠናው ወታደራዊ ውጥረት ስምምነቱን ሙሉ በሙሉ ወደ ማፍረስ ደረጃ ዛሬ ሌሊቱን ደርሶ ነበር። የእስራኤል መከላከያ ሰራዊት IDF በሊባኖስ መዲና ቤይሩት ደቡባዊ የዳሂን መኖሪያ ሰፈር ውስጥ የኢራንን ክልከላ በመጣስ የሄዝቦላህን የእዝ ማዕከል ላይ ድንገተኛና ከፍተኛ የሆነ የጥቃት ሰንዝሯል። እስራኤል በሊባኖስ መዲና ቤይሩት ላይ ጥቃት ስትሰነዝር አሜሪካና ኢራን ከፍተኛ የሆነ ስምምነት ለመፈራረም ዝግጅት ላይ ነበሩ። ታዲያ ኢራኖች እስራኤል ጥቃት እየሰነዘረች አንፈራረምም በማለት ስምምነቱ ጫፍ ደርሶ አፍርሰውታል። የሊባኖስ ብሔራዊ የዜና ወኪል ኤንኤንኤ እንደዘገበው በዚህ የእስራኤል ምሽቱን በሰነዘረችው ጥቃት በርካታ ንጹሐን ዜጎች ተገድለዋል ብላለች። 15 የሚሆኑ ደግሞ ከባድ የአካል ጉዳት ደርሶባቸዋልም ብለዋል። ይህ ጥቃት መፈጸሙን ተከትሎ ለፊርማ ተቀምጠው የነበሩ የኢራን ተደራዳሪዎች ፊርማውን ጥለው መውጣታቸውና ማቋረጣቸውን ሲገልጹ በእስራኤል ላይም ከባድ ጥቃት እንደሚሰነዝሩ ዝተው ነበር። እስራኤል የተዘጋጀ የኢራን የሚሳኤል ዝናብ ተቀጣይ ሰዓት ወደ አንቺ ይወርዳል ብለው ነበር። እስራኤልም ከኢራን የሚፈጸሙ ጥቃት ለመከላከል ከፍተኛ ማቃት ላይ ሆና እየጠበቀች ቢሆንም በኋላ ግን ከበርካታ ልመና በኋላ የኢራን ሰዎች ቁጣቸውን አብርደው ወደ ድርድሩ ጠረጴዛ እንዲመለሱ ሆኗል። በእስራኤል ላይ ሊያደርጉት የነበረውንም የበቀል እርምጃ መተዋቸውን ሌሊቱን አረጋግጠዋል። ይህ የእስራኤል ድንገተኛ እርምጃ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን በእጅጉ አስቆጥቷቸዋል። ድና ተደራድሬ የኢራንን ሰዎች ጠረጴዛ ላይ ሳመጣቸው እስራኤል ድንገተኛ ጥቃት ካለኔ እውቅና መፈጸሟ ድርድሩን አበላሽቶታል ብለዋል። በዛሬ ተቀጣጥረን የነበረውን ፊርማ ለአርብ እንዲራዘም አድርጎታል። ጥፋተኛዋ እስራኤል ናት ብለዋል። ታዋቂው የዜና አውታር አክሲዮስ የዜና ወኪልና CNN እንደዘገቡት ፕሬዝዳንት ትራምፕ አማካሪዎቻቸው ስለ ቤይሩት ጥቃት ሲነግሯቸው ፍጹም ተደናግጠው ነበር ብለዋል። በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ከፍተኛ ስድብና ቁጣን ደውለው አውርደዋል። ትራምፕ በስልክ ውይይት ላይ ለኔታንያሁ እንዲህ ብለዋቸዋል። ይህ እጅግ በጣም አስከፊ ነገር ነው ያደረግከው። እኔ ማመን ራሱ አልቻልኩም። ስምምነቱን ለመፈራረም 1 ሰዓት ብቻ ሲቀርኝ እንዴት እንዲህ አይነት ጥቃት ትፈጽማለህ? ሄዝቦላ አስቀድሞ በእስራኤል ላይ ተኩሶ ነበር። ነገር ግን መሬት ላይ ያረፈው ጥቃት ምንም አይነት ጉዳት በእስራኤል ላይ ያላደረሰም። መታገስ ትችል ነበር ብለዋል። ታዲያ ኔታንያሁ ያንን የተረገመ ጥቃት ለምን መፈጸም አስፈለገው? እኔ እጅግ በጣም ተናድጄበታለሁ። ይህንንም በግልጽ ደውዬ ነግሬዋለሁ፣ ተቆጥቼዋለሁ። እሱ ምንም አይነት ማስተዋልና ማመዛዘን ችሎታ የሌለው በጣም ቀሽም ሰው ነው ሲሉ ነው ፕሬዚዳንት ዶናልድ ጄ ትራምፕ በቁጣ ስለ ኔታንያሁ የተናገሩት። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መለሳለሁ። መልካም ቆይታ